ጓደኝነት በህይወታችን እጅግ በጣም አስፈላጊ የሆነ አንድ የህይወታችን ክፍል ነው። ከቤተሰቦቻችን ቀጥለው ጓደኞቻችን በጣም ለኛ እድገት፣ ለኛ ስኬት፣ ለኛ እዚህ መድረስ መልካም ባልሆነ መንገድም ደግሞ ለኛ ውድቀት ትልቅ አስተዋጽኦ አለው። ጓደኝነት ለማንነታችን፣ ለስብዕናችን፣ ለባህሪያችን መገንባት በጣም ትልቅ አስተዋጽኦ አለው። ጓደኛ ኢት ማተርስ ቀላል ነገር አይደለም። በእኛ ህይወት ውስጥ የጓደኛ ተጽዕኖ ብዙ ነው፣ ከፍተኛ ነው እና ጓደኝነት በጣም ጠቃሚ ነው። ጥሩ ያልሆነ ጓደኝነትም ደግሞ በጣም ጎጂ ነው። ጓደኝነት ዝም ብሎ አይሰራም። ጓደኝነት የሁለቱን ሰዎች የልብ ለልብ ትስስር ይጠይቃል። ጉልበታቸውን፣ ገንዘባቸውን፣ ጊዜያቸውን፣ ስሜታቸውን ይፈልጋል፣ ይጠይቃል። በእነኚህ ኮምፖነንቶች የሚሰራ ነው ጓደኝነት። መልካም ጓደኝነት እጅግ በጣም ያስደስታል። ስለዚህ መልካም ጓደኝነት በአለት ላይ የሚጻፍ ነው። ሰዎች መልካም ነገር ሲያደርጉልን ሁሌ በአለት ላይ መጻፍ አለብን። ለምን? እንዳይጠፋ ሁሌ ማስታወስ መቻል አለብን። ጥሩ ጓደኝነት የጓደኛውን ጥፋትና ስህተት በአሸዋ ላይ ነው የሚጽፈው። መልካም ጓደኛ እንደዛ ነው። በአሸዋ ላይ ሲጻፍ በቀላሉ የሚጠፋ ነገር ነው። ስለዚህ በቀላሉ ይቅርታ ማድረግ የሚችል ሰው ነው። ጥፋትን የማይቆጥር፣ ስህተትን የማይቆጥር ሰው ነው ጥሩ ጓደኛ፣ መልካም ጓደኛ። ስለዚህ በአሸዋ ላይ ይጽፋል። ጥሩ ሲደረግለትም ደግሞ ለማስታወስ በአለት ላይ ይጽፋል እንዳይጠፋ። ጓደኝነት ኢት ማተርስ ቀላል ነገር አይደለም በሰው ህይወት ውስጥ። ስለዚህ ሰዎች ጓደኝነትን በዛፍ ይመስሉታል። ዛፍ ቅጠል አለው፣ ቅርንጫፍ አለው፣ ስር አለው። አንዳንድ ጓደኝነት እንደ ቅጠል ነው። it's just a season። አይታችሁ ከሆነ አንዳንድ ዛፎች ለሆነ ሲዝን ብቻ ነው ቅጠል የሚኖራቸው። ሲዝን ሲቀየር ቅጠል የላቸውም። እንደዚህ አይነት ጓደኝነት አለ። ይመጣሉ ወደ ህይወታችን፣ ይሄዳሉ። ሁለተኛው የጓደኝነት አይነት ቅርንጫፍ፣ በቅርንጫፍ የሚመሰል ነው። ይህም ቢሆን በምክንያት ይመጣሉ ወደኛ፣ የሆነ ጊዜ ይቆያሉ። ያ ምክንያታቸው፣ አላማቸው ሲሳካላቸው ይሄዳሉ። እንደዚህ አይነት ጓደኝነትም አለ። ሶስተኛው አይነት በስር የሚመሰለው፣ ይሄ የዛፉን ህልውና ይወስናል። በቃ it's just a lifetime ነው። እድሜ ዘመንህን ሁሉ አብረውህ የሚሆኑ፣ በከፍታህና በዝቅታህ፣ በደስታህና በሐዘንህ፣ በስኬትህና በውድቀትህ፣ ብቻ በሁሉም ነገር ካንተ ጋር የሚቆሙ ያሉ ሰዎች፣ እንደዚህ አይነት ሰዎች አሉ። የሚመክሩ፣ የሚያስተምሩህ፣ የሚገስጹህ፣ መንገድ የሚያሳዩህ፣ ለስኬትህ አብረው ደፋ ቀና የሚሉ መልካም ጓደኞች አሉ። ያ ጓደኛ ኢት ማተርስ በጣም ወሳኝ ነው። የጓደኛ ተጽዕኖ በአንድ ሰው ህይወት ውስጥ ከፍተኛ ነው። ታዲያ ጓደኝነት ምርጫ ነው። ትወስናለህ ማለት ነው። ስትወስን ለወሰንከው ነገር ትገዛለህ፣ ትወጣለህ፣ ትወርዳለህ። መልካም ጓደኛም ክፉ ጓደኛም የምትመርጠው አንተው ነህ። ከክፉ ጓደኞች መራቅ አለብህ። ክፉ ጓደኞች ህይወትህን ይቀጥፉታል። የክፉ ጓደኞች እንደው በጥቂቱ
የሚያሳዩት ምልክት አለ። ይሄ ጓደኝነት ቶክሲክ ነው መቆም አለበት ብለህ እንድታስታውስ ነው ምነግርህ። የመጀመሪያው ጠልፎ በኪሴ ናቸው። እነኚህ ሰዎች ምንድናቸው? ጠልፎ በኪሴ ጠልፈው ነው የሚጥሉህ። አንተ ይሳካልኛል ብለህ እቅድህን ቪዥንህን ሸር ልታደርጋቸው ትችላለህ። ያንተን ስኬት በፍጹም አይፈልጉም። ስኬት ላይ ደርሰህ ማየት አይፈልጉም። ጠልፈው ይጥሉሃል። ጠልፎ በኪሴ ባህሪ ነው ያላቸው። መጀመሪያው ምልክታቸው ይሄ ነው። ሁለተኛው ሐሜተኞች ናቸው። በጣም በሌለበት ሲያሙ፣ ሲያነሱ፣ ሲጥሉ ይውላሉ። አስፈላጊዎች አይደሉም። ሶስተኛው ድራማ ይሰራሉ በአንተ ላይ። አስመሳዮች ናቸው። አንተ ጋር ሲሆኑ አንተን በጣም ላንተ መልካም እንደሆኑ ይነግሩሃል፣ ግን ከጀርባ ሌላ ነው። አስመሳዮች ናቸው። በጣም ድራማቲክ የሆነ ባህሪ ያላቸው ሰዎች ናቸው። ሌላ የሆነ ችግር ቢፈጠር ለችግሩ ተጠያቂ የሚያደርጉት አንተን ነው። ይህን ችግር የፈጠርከው አንተ ነህ ነው የሚሉ። ስለዚህ መራቅ አለብህ፣ መተው አለብህ፣ መቁረጥ አለብህ። ቶክሲክ የሆነ ሪሌሽንሽፕ ነው። አምስተኛው አንተን መጠቀሚያ ነው የሚያደርጉ። የአንተን ጊዜህን፣ ገንዘብህን፣ ጉልበትህን፣ ስሜትህን፣ ሁሉን ነገር በቀጥታ ካንተ ተጠቃሚ ሊሆኑ ይችላሉ፣ ወይም ደግሞ አንተ ከነሱ ጋር በመኖርህ ምክንያት ተጠቃሚ ሊሆኑ ይችላሉ እና መጠቀሚያ ነው የሚያደርጉ። ጀስት ማስቲካን ትጠቀምበታለህ፣ ታኝከዋለህ፣ ከዛስ ትተፋዋለህ። እንደዛ ነው የሚያደርጉ። ስለዚህ እንደዚህ አይነት ቶክሲክ የሆኑ ነገሮች ናቸው ማለት ነው እና ከእንደዚህ አይነት ክፉ ጓደኞች እግዚአብሔር ይጠብቃችሁ። አስቀድማችሁ መለያየት፣ መተው፣ መሸሽ ያስፈልጋል። ከእንደዚህ አይነት ሰዎች ጋር አትተሻሽ፣ ሽሽ። መወሰን አለብን ማለት ነው። ስለዚህ መልካም ጓደኛ መልካም ነው፣ ክፉ ጓደኛን ደግሞ ቆርጠ መጣል አለብን ማለት ነው።